ይላሉ። ነገር ግን እንደ ቅድስት ኤልሳቤጥ ያሉት ደግሞ እነታምኒ ከመይከብር ቃል ነገሩሽን አብ እግዚአብሔር ከእግዚአብሔር የሚሆነውን ቃል የሚነግሩሽን እግዚአብሔር እንግዲህ ታማልዳችሁ ብሎ እያወጃጃ ሰጥቶናል። ልብ በሉ ናወልድኪነ ያምልከ ብሎ በዮሐንስ ወንጌል ምዕራፍ 19 ላይ ቁጥር 25 ላይ እነሆ እናትህ እነሆ ልጅሽ ብሎ ለዮሐንስ ሲሰጥ ዮሐንስን አደራ ስትቀበለው ዮሐንስ ደግሞ እሷን አደራ ስትቀበላት የቃል ኪዳን እናቱን አለች፣ የቃል ኪዳን ልጇ ሆኗል። ሁላችንም ዮሐንስን ለሚመስል እናታችን እንድትሆን ዮሐንስን የምንመስል ልጇ እንድንሆን ቃል ኪዳን ሰጥቶናል። አየ የሚቀደም ሆኖ ቅድስት ኤልሳቤጥ ወበጽሕት አንቲ እንተ ተአምኒ ከመ ይከውን ቃል ነገሩኪ እምኀበ እግዚአብሔር ከእግዚአብሔር የሆኑት ሁሉ የእግዚአብሔር ወገኖች የሆኑት ሁሉ የሚነግሩሽን ቃል አማልጅን የሚሉሽን እርጅን የሚሉሽን የምታምኑ የምትረጅኑ መጀመሪያ የቅዱስ ገብርኤልን ቃል ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ብለሽ አምነሻል። ወደፊት ደግሞ ፍጥረተ ዓለም ሁሉ አማልጅ በሚልሽ ጊዜ በአማላጅነት ሁልጊዜ የምትገኙ ሁልጊዜ የምትረጂ አንቺ ነው ስትል ቅድስት ኤልሳቤጥ በሚገባ ተናግራለች። ምንም ጥያቄ አያስፈልግም ነበር እኮ የሰው ልጅ አይምሮ ቢኖረው ቅዱስ ገብርኤልንና ቅድስት ኤልሳቤጥን መጠየቅ ነው። ሉቃስ ወንጌልን በሚገባ መመልከት ነው። ምን እንዲያሉ መላእክት ዛሬ ምን እንደሚሉ ያን ጊዜ ቅዱስ ገብርኤል ምን እንዲያላት ቅድስት ኤልሳቤጥ እንደዚህ እንደተናገረች አያከራክርም፣ አያጠያይቅም። ውሳኔው ያለቀለት ነው። ያለቀለትን ነገር እንዳላለቀለት ማንሳት ደግሞ እግዚአብሔርንም መጥራት ራስንም መካድ የሲኦል የገሃነመ እሳት ብቅ እሆናለሁ ማለት ነው። እንግዲህ ወደ ታሪኩ እመቤታችን ቅድስት ድንግል ማርያም ጌታን 33 ዓመት ከ3 ወር አብራ ከኖረ በኋላ በመስቀሉ ላይ ናወልድኪ ያምልከ ካላት በኋላ እንደገና ከዮሐንስ ቤት ገብታ ዮሐንስ እመርበታለሁ ሳይል ማረፊያ በዓት ነበረችውና ከዛች የሆነች ሐዋርያትን አይዟችሁ እያለች እየረዳች እየመከረች እንደናቱና መዓዛ መለኮቱ ሳይለያት ታምራት እያደረገች እየረዳቻቸው እያጽናናቻቸው ይላለች። እረፍቷ በሚደርስበት ጊዜ አንድ ነገር ተከሰተ። እግዚአብሔር አምላክ ሁሉ ነገር የሚሰራበት ምክንያት ነው። ሮማዊ ንጉሥ ነበረ። ስሙም ጢባርዮስ ይባላል። ጢባርዮስ ቄሳር የሚባል ንጉሥ ነበረ። አንድ ልጅ ነበረው ይላል። የወደው ነበረ። ልጁ አንድ ነው። የመንግስት ወራሽ ብሎ በጣም የሚወደው ነበርና እንግዲህ እግዚአብሔር አምላክ በታምራቱም ለአንዳንድ ነገር እኛ የእርሱ ነንና በሞት ተወሰደ ይላል። በሞት ሲወሰድ በጣም አዘነ። ንጉሡ ጢባርዮስ ልጁ አንድ ነበር፣ መልከ መልካም ነበር፣ የመንግስት ወራሽ ብሎት ነበር። እንደ ዓይኑ ብለን የሚመለከተው ነበረ። ከዙፋኑ እኩል አድርጎት ነበረ። ነገር ግን ሞተበት። አዘነ፣ በጣም ተቆረቆረ። ከውሃም እየተለየ መጣ እና ሚስቱ የልጁ እናት አንድ ነገር ትዝ አላት። ጌታችን ኢየሱስ ክርስቶስ በጎልጎታ የተቀበረበት መቃብሩ እንዴት እንደሚያስነሳ ግቢ እንደሚፈውስ ታምራት እንደሚያደርግ ሰምታ ነበርና አንድ ነገር እመክር ነበረ። እስኪ ረጋ በልና አዳምጠኝ ማለት ነው። ባልና ሚስት ሲመካከሩ ጥሩ ነው። መካከሉ ወደ የሚኖሩ እስኪ አንድ ነገር ምንከር አለችው። ለእመ ኮነ ሰናይ ሰማዕኪ ወለእመ ኢኮነ ሰናይ ኢሰማዕኪ። መልካም ከሆነ ሰማሻለሁ፣ መልካም ካልሆነ ግን አልሰማሽም። ክፉ ምክር መስማት አለና አሁን እኮ ሁሉ ምክር ሲል የምትመክረኝ ምክር ሲረዳኝ ነው የምቀበለው ነው የሚባለው። ምክርሽ ጥሩ ከሆነ እቀበልሻለሁ፣ መልካም ካልሆነ ጥሩ ካልሆነ ግን አልቀበልሽም። እነሱ የምመክርህ አለችው ወይም ልጃችንን አስከሬን ወስደን ጎልጎታ ከጌታችን መቃብር ብናኖረው ከዛ ከመቃብሩ ላይ ወስዶ ፊተኛ ብንጥለው
አፈፍ ብሎ ይነሳ ነበር አለች። እውነትሽ ነው፣ በቃ ይነሳ ነበር አለች። መቼም ሰው በችግር ጊዜ የማይሰማው ነገር የለም። እንኳን መልካምንና ጠማማውን ነገር ለመስማት ሕሊናው ይጸናል፣ ጆሮ ያዘነብላል። መልካም ምክር መከርሽኛል እና ስንቁን አዘጋጀ፣ ዩኒቨርሲቲ አዘጋጀ፣ ሰራዊቱን አዘጋጀ፣ ሁሉን አከናወነና ውስጢያችን ጠይቃችን ጌታ ኢየሱስ ክርስቶስ ተቀብሮት ከነበረው ከተነሳበት መቃብር ውስጢያችን ይህንን ልጅን አስከሬን ከዚያ ላይ እንድጥሉ አላቸው። በመቀጠሉ ተጓዙ። ከሮም ወደ ኢየሩሳሌም፣ ከኢጣሊያ ወደ ኢየሩሳሌም ተጓዙ። ጉዟቸው ሲያልቅ ጠይቀው ጎልጎታ ደረሱ። አስከሬኑን ከመቃብሩ ላይ አስተኙ። ይህን ጊዜ እግዚአብሔር አምላክ ድካምን የማይዘነጋ የሰውን ሕሊና ሁሉ የሚያቃና ልመና የሚሰማ ታምራት የሚያደርግ ይህን ዓለም አባሎ ሀብሎ አምጥቶ የፈጠረ ኋላም በትንሣኤ አስነስቶ ሁላችንም ክብረ መንግሥቱ የሚያወርስ አምላክ ልጁ አፈፍ ብሎ ተነሳ። የጢባርዮስ ልጁ አፈፍ ብሎ ተነሳ። ደስታ ሆነ። ልጁ በሳጥን የመጣው ልጁ በእግሩ እየተጓዘ ከአባቱ አሽከሮች ጋር በደስታ ወደ ሮም ደረሱ። ከዛ በቤተ መንግሥቱ ደስታ ሆነ። እንኳን የንጉሥ ልጅ ተነስቶ የአንድ ተራ ሰው ልጅ እንኳ ታሞ ሲድን ምን ያህል ደስታ እንዳለ ታውቃላችሁ። እሱም ደስታ ሆነ በሮም ቤተ መንግሥት። አሁን በኋላ ደግሞ ደስ አለችና ይህችን ደግ ባለቤቱ የሆነ ምክር አመጣች። አንተ ሆይ እንዲያው አንድ ምክር ልምከርህ አለች። ከዚህ በኋላ ምክሯን ተቀብሏል። የመጀመሪያውን የአንቺ እኮ ምክር ለፈውሰ ሥጋው ነፍስ ስለሆነ እቀበለዋለሁ። እስኪ ምከሪ፣ ምንድን ነው አለ። ቸኮለ ለመስማት። ኧረ የጌታ የኢየሱስ ክርስቶስ እናት እኮ ኢየሩሳሌም አለች። ኢየሩሳሌም አይሁዶችም አሉ ጌታቸውን ሰቅለው የገደሉ። እሷ ደግሞ የምትኖረው በዚያ ነው። ከዚያ እየኖረች ከሐዋርያት ጋር እየተሳቀቀኝ ከምትኖር እሷን አምጣትና ከዙፋኑ ላይ ቁጭ አድርገን እሷን አንግሰን አንተ አሽከር ሆነህ እኔ ደግሞ ገረድ ሆኜ እሷን አንግሰን ብንኖር ደስታችን ምን አይሆንም ነበር አለች። ፍጹም ደስታ ማድረግ ይሄ ነው። ሞትንም አይተናል፣ ትንሣኤንም በልጃችን አይተናል፣ ሞትንም በልጃችን አይተናል። እኛም ነገ ያው ነን። መጀመሪያ ማንገስ አለብን አለች። ጥሩ ምክር መከርሽኛልና ተስማሙና አሁንም ወደ ኢየሩሳሌም ላከ። ወደ ኢየሩሳሌም ከኔ ጋር ነው ያላችሁ? አዎ፣ ወደ ኢየሩሳሌም አሽከሮቹን በሚገባ የጌታን እናት የማርያምን አክብራችሁ በሚገባ አድርጋችሁ በሰረገላ ጭናችሁ የሆነውን ነገር አድርጋችሁ ከዚህ ከቤተ መንግሥት ያምጡልኛልና ላከ። ይህንን ልጇ ኢየሱስ ክርስቶስ ሁሉም ነገር አዋቂ ነውና ኩላሊት ያጤሰውን ልብና የሚያመላልሰውን ሁሉ ነገር የሚያውቅ አምላክ ነውና በሚወርሱበት ቀን እነሆ እመቤታችን ቅድስት ድንግል ማርያም መላእክት መጡ። ቅድም ታምረ ማርያም ላይ ሰምታችኋል አይደለ? ምድራዊ አይደለም፣ ይሄ መከራ ዓለም ነው፣ የደስታ ዓለም ነው የሚያስፈልግሽን አንቺ ወደኝ ነይ፣ እኔ ይዤሽ እሄዳለሁ፣ ከኔ ጋር ነው የምትኖሪው አለና ጌታ ወሰነ፣ መላእክትን ላከ። በዚህ ጊዜ ነፍሷ ከሥጋዋ ተለየ። ዮሐንስን ምን አለው? አሁን የሚመጡ እንግዶች አሉ፣ ትልልቅ ሰዎች ይመጣሉ፣ ያስቸግሩሃል፣ ይጠይቁሃል፣ የሚገባውን ትምህርት የምትመክር የምታስተምር አሉትና ዮሐንስን እመቤታችን ወደ ገነት ነፍሷ ሄደች ማለት ነው። ሥጋዋ ከዚያ አረፈ። በዚህ ጊዜ ሐዋርያት እመቤታችን አረፈች አሉና በሚገባ አድርገው ገንዘው እንደሚገባ አድርገው ጌቴሴማኒ ወደሚባል ቦታ ሥጋ ሊያሳርፉ ጉዞ ለማድረግ ሲሞክሩ እነዚህ ደግሞ ጌታን ያሰቀለ ሰይጣን ደግሞ በነዛ አደረና እነሆ አስከሬኗን ማቃጠል አለብን፣ ማጥፋት አለብን የሚል ምክር አይሁዶች መከሩ። ይህን ጊዜ አሉ
ከተቀበረች በኋላ ተነሳችልናል፣ አረገችልናል፣ እንዲህ አለችልናል። ምክንያት አመጡና በቃ ተሰበሰቡ፣ ሄዱ፣ ተጓዙ። ሐዋርያት ይዘው ሲጓዙ ተራምደው እንደውም ሶፎንያስ የሚባለው ኃይለኛ ነኝ የሚባለው ለክፋት ለትምክህት የተጸረበው የአልጋውን ሸንኮር ሲጨብጥ ቅዱስ ገብርኤል ወረደና እጁን ቀጭ አደረገው። ሁለት እጁ ተቆረጠ፣ አልጋ ላይ ቀረ። ምን እመቤቴ፣ ምን ጌታዬ አሉና ሐዋርያት እጁ ሳይቆረጥ አሉና ጠላትን ያህል አዎ እመቤታችንም ጸልዩለት አለች። በዛው አዎ ትነግራቸዋለች በአጸደ ነፍስ አዎ ጸልየው ያዳኑት። ከዚህ በኋላ አስከሬኗን መላእክት ነጠቁና ወደ ገነት ዮሐንስ ጋር ይዘዋት ሄዱ። ወደ ገነት ይዘዋት ሄዱ። ገነት ደርሰው ዮሐንስ ተመልሶ መጣ። እመቤታችን ገነት ዘዕፀ ስር ከነስጋ ዛቲ ትቤዛክሙ ዛቲ መድኃኒትክሙ እነሆ ወደዚች ቦታ እንስገቡ ያደረገቻችሁ ምክንያትን የሆነቻችሁ ቤዛችን ይህች ናትና አመስግኗት። አላይ ጻድቃን በገነት ያሉትን እልል እያሉ አመሰገኑና ከዚያ አሳረፏት በሚገባ መዓዛ ገነቱ። ዮሐንስ ተመልሶ መጣ። ተመልሶ ሲመጣ ከሮም የመጡት እነዛ ዮሐንስን ደግሞ ከቤቱ ጠበቁት። አዎ እነ ማርያም ከዚህ ከየታደች አሉ። ንጉሥ የሮም ንጉሥ ጢባርዮስ አምጡ ብሎናል አሉ። አይ ወደ ሌላ ሀገር ሄዳለች አሉ። አራ ንጉሥ የፈለጋት አሉ። የበለጠ ንጉሥ ወስዷታል አሉ። ያው አስተፍወነ ንጉሥ ተሳመሪ ለንጉሥ ተልከን የዘንባን እናንተ ወይ ገንዘብ ተቀብላችሁ ወይም በሌላ ነገር ስታችሁ መጣችሁ እንባላለንና ቅጣት ይደርስብናል። ምን እናድርግ አሉ። ወደ ምሥራቅ በአንቀጸ ደብር እናንተ ይሉ ከከተማው ስትደርሱ ከቤተ መንግሥት ስትደርሱ እኔና አብሬያችሁ እገባለሁ አላቸው። ተነግሮ ነበርና በሚደርስበት ጊዜ ደመና ጠቅሶ አብሯቸው ገባ። ከዚያ ዮሐንስ መጣ። እሷን ግን አላገኘናትም አሉት። ሲያየው ታጥቆ እጅ ነስቶ ቁሞ አንተ ዮሐንስ ዘስትባል ፍቁረ እግዚእ ዮሐንስ ፍቁረ እግዚእ የምትባለው አንተ ነህ አለና እጅ ነስቶ ቆመ። ዮሐንስም የትሕትና ባለቤት ተፈጣሪ ያገኘውና አነ ወተሰየምኩ በዚህ ስም ዘኢይቤቴ እንደው ሳይገባኝ ዮሐንስ እባላለሁ አለው። ሳይገባኝ ነው ፍቁረ እግዚእ የሚባለው ሳይገባኝ ነው። ፍቁረ እግዚእ ይባላለሁ ሳይገባኝ አለው። እስኪ በልና ንገረኝ አለው። እንዲያው ጌታን የሰቀሉበት ምክንያት ምንድን ነው? ምክንያቱ አለው እውር ሲያበላ፣ ለምጽ ሲያነጻ፣ ደዌ ሲፈውስ፣ ሙት ሲያስነሳ፣ ሁሉም ነገር ሲያደርግ ያዩ ጊዜ ቅናት አደረባቸውና ከሰው ቅናት ምቀኝነት አይጠፋምና በቃ ናሁ ሁሉ ዓለም ተወሪሁ ዓለም ሁሉ ተጨንቆ ተገኝቶ በእሱ ያምን ነው። እኛ እንግዲህ ሰው የሚለን የለም ብለው ቀንተው ተመኝተው ሰቅለው ገርፎ ገደሉታል። እንዲህ ምን አድርገው ነው የሰቀሉት? እንዴት ያደረጉት እያለ ሲጠይቀው እየደጋገመ ሲያይ እንደውም ስዕል ስየል አሳያለሁ። ስዕሉን የጀመረው ቅዱስ ዮሐንስ ነው። ከዚያ ቅዱስ ሉቃስ ቅዱስ ዮሐንስ አምጣ ልሳልልህ ቀለምን አምጣ አለው። ባለሙያ ናቸው አባቶቻችን። ሰማያዊ ምድራዊ ጥበብ ያላቸው ናቸውና